ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች ዛሬ ወደ ጎረቤታችን ሱዳን እንወስዳችኋለን። በዓለማችን ላይ በአሁኑ ሰዓት በርካታ ግጭቶችና ጦርነቶች በትኩረት እየታዩ ይገኛሉ። ነገር ግን ከዓይናችን ርቆ የሚዲያዎችንም ትኩረት አጥቶ የዓለማችንን ትልቁን ሰብአዊ ቀውስ ያስከተለ አንድ አስፈሪ ጦርነት አለ። እሱም የሱዳን የእርስ በርስ ጦርነት ነው። ከዚህ የእርስ በርስ ጦርነት ጋር ተያይዞ የሱዳን ፍርድ ቤት መሐመድ ሐምዳን ደጋሎን ጨምሮ 16 የፈጥኖ ደራሽ ኃይል RSF አመራሮች ላይ በሌሉበት የሞት ቅጣት ፈርዷል። የፍርድ ቤቱ ውሳኔ ግለሰቦቹ በዳርፉር ክልል ፈጸሙ በተባሉት ግድያ፣ የጦር ወንጀል፣ በሰብአዊ መብት ጥሰትና በዘር ማጥፋት ወንጀሎች ጥፋተኛ ሆነው በመገኘታቸው እንደሆነ የሱዳን ብሔራዊ ዜና ወኪል ዘግቧል። ከጎርጎሮሳውያኑ 2023ቱ የሱዳን የእርስ በርስ ጦርነት መቀስቀስ ወዲህ በታጣቂ ቡድኑ ከፍተኛ አመራሮች ላይ የፍርድ ውሳኔ ሲያስተላልፍ ይኸው ለመጀመሪያ ጊዜ ነው ተብሏል። የሞት ፍርድ ከተፈረደባቸው መካከል የመሪው የዳጋሎን ወንድምና ምክትል የሆኑት አብዱልረሂም ሐምዳን ደጋሎ እንዲሁም በርካታ የጦር መኮንኖችና የጎሳ መሪዎች ይገኙበታል። ፍርድ ቤቱ የቅጣት ውሳኔውን ለጠቅላይ ፍርድ ቤት እንደሚልክና ጥፋተኞችን በዓለም አቀፉ የፖሊስ ተቋም ኢንተርፖል በኩል ለማደን እንደሚንቀሳቀስ አስታውቋል። በአሁኑ ወቅት አራተኛ ዓመቱን በያዘው በሱዳን ጦርና በፈጥኖ ደራሽ ቡድኑ መካከል የሚካሄደው ጦርነት በ10 ሺዎች ለሚቆጠሩ ሰዎች ህልፈት ምክንያት ሲሆን ከ11 ሚሊዮን በላይ ዜጎችን በማፈናቀል የዓለማችንን የከፋ የረሃብ ቀውስ አስከትሏል። እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ በአገሪቱ መደበኛ ጦርና የአስቸኳይ ድጋፍ ሰጪ ኃይል በሚባለው ኃይለኛ ፓራሚሊተሪ ቡድን መካከል በተቀሰቀሰ የስልጣን ሽኩቻ ሱዳን ወደ ማትወጣበት ማጥ ውስጥ ገብታለች። እስካሁን ባለው መረጃ ከ150 ሺህ በላይ ሰዎች ህይወታቸውን አጥተዋል። ከ12 እስከ 14 ሚሊዮን የሚሆኑ ሱዳናውያን ከቀያቸው ተፈናቅለዋል። ይህም በተባበሩት መንግስታት ድርጅት መዝገብ ላይ የዓለማችን ትልቁ የህዝብ መፈናቀል ቀውስ ተብሎ ተመዝግቧል። በምዕራብ ዳርፉር የዘር ማጥፋት ወንጀል እየተፈጸመ መሆኑን የአሜሪካ መንግስት በይፋ ያወጀ ሲሆን በተለይም በቅርቡ ኤልሻፍር የተባለችው ስልታዊ ከተማ በRSF ቁጥጥር ስር መውደቋን ተከትሎ የቀውሱ አስከፊነት ወደ ሌላ ምዕራፍ ተሸጋግሯል። ለመሆኑ ይህ ጦርነት ለምን ተቀሰቀሰ? ከጀርባ ያሉ የተደበቁ የውጭ ሀገራት ፍላጎቶችስ ምንድናቸው? ለምንስ ዓለም ጀርባውን ሰጠው? ዛሬ ይህንን ጉዳይ በጥልቀት እንመለከተዋለን። ከመሸጋገሪያ በኋላ እንመለሳለን። እስከዛው ቻናሉን ሰብስክራይብ በማድረግ ቤተሰብ ሆነው ይጠብቁን። ይህ ዛሬ የምናየው አስከፊ ጦርነት በአንድ ጀንበር የተፈጠረ አይደለም። የሱዳን የፖለቲካ ምስቅልቅል ስር የሰደደ ታሪክ አለው። ሀገሪቱን ለ3 አስርት ዓመታት በብረት መዳፍ የገዙት ፕሬዝዳንት ዑመር አልበሽር በ2019 በህዝባዊ አመጽና በወታደራዊ መፈንቅለ መንግስት ከስልጣን ተወገዱ። በወቅቱ የሱዳን ህዝብ የዲሞክራሲና የሲቪል አስተዳደር እንዲመሰረት ከፍተኛ ተስፋን ጥሎ ነበር። በመቀጠልም በሲቪሎችና በወታደራዊ መሪዎች መካከል ጥምር መንግስት ተመሰረተ። ነገር ግን ይህ ተስፋ ብዙም አልዘለቀም። በጥቅምት 2021 ሌላ ወታደራዊ መፈንቅለ መንግስት ተካሄደ። ይህንን መፈንቅለ መንግስት በጋራ የመሩት ሁለት ግለሰቦች ነበሩ። ጀነራል አብዱል ፈታህ አልቡርሃን የመደበኛው የሱዳን ጦር መሪና በተግባር የሀገሪቱ ፕሬዝዳንት እንዲሁም ጀነራል መሐመድ ሐምዳን ደጋሎ የደህንነትና የአስቸኳይ ድጋፍ ሰጪ ኃይል መሪና የሀገሪቱ ምክትል ፕሬዝዳንቶች ነበሩ። መፈንቅለ መንግስቱን በጋራ ቢሰሩም በመካከላቸው የነበረው የጥቅምና የስልጣን ሽኩቻ ግን ስር እየሰደደ መጣ። ዋናው የባለቤትነትና የቅራኔ ነጥብ የነበረው 100,000 አባላት ያሉት የRSF ታጣቂ ኃይል እንዴት ባለ ሁኔታ ወደ መደበኛው ጦር ውስጥ ይዋሃዳል? ከተዋሃደስ በኋላ አጠቃላይ ሰራዊቱን ማን ይመራል የሚለው ነበር። ሁለቱ ጀነራሎች ያላቸውን ወታደራዊ ኃይል፣ ኢኮኖሚያዊ ተጽዕኖና ስልጣን አሳልፈው ለመስጠት ፍቃደኛ አልነበሩ። ውጥረቱ እየገነፈለ መጥቶ በሚያዝያ 15 ቀን 2023 መደበኛ የተኩስ ልውውጥ ተጀመረ። መጀመሪያ ማን ተኮሰ የሚለው እስካሁን አከራካሪ ቢሆንም ጦርነቱ ግን በከፍተኛ ፍጥነት ዋና ከተማዋ ካርቱምን ጨምሮ መላዋን ሀገር አዳረሰ። ጦርነቱ ከተጀመረ 2 ዓመታት በላይ ያስቆጠረ ሲሆን የጦርነቱ ሜዳ ውሎ በተለዋዋጭ ሁኔታዎች የተሞላ ነው። የሄሜዲቲው RSF በጦርነቱ መጀመሪያ ላይ ዋና ከተማዋን ካርቱምን በከፊል ጨምሮ አብዛኛውን የምዕራብ ሱዳን ክልል ተቆጣጥሮ ነበር።
ምንም እንኳን በቅርቡ በ2025 መጋቢት ወር ላይ ካርቱምን ለመደበኛ ሰራዊት አሳልፎ ቢሰጥም በምዕራብና በደቡብ ሱዳን ግን ከፍተኛ ድል ተቀዳጅቷል። በ2025 ሰኔ ወር ላይ የሊቢያና የግብጽ ድንበር ማቋረጫዎችን ተቆጣጠረ። ይህ ለቡድኑ የወታደራዊ ቁሳቁስና የኮንትሮባንድ መስመርን ከፍቶለታል። በ2025 ጥቅምት ወር ላይ የኤልፋሽር መውደቅ ተከተለ። ኤልፋሽር መደበኛው ጦር በዳርፉር የነበረችው የመጨረሻዋ ትልቁ ምሽግ ነበረች። ከ18 ወራት ከበባና አስከፊ ጥቃት በኋላ ከተማዋ በአርኤስኤፍ እጅ ወደቀች። በአሁኑ ሰዓት አርኤስኤፍ መላውን ዳርፉርና አጎራባች የሆነችውን የኮርዶፋን ክልል በከፍተኛ ሁኔታ ይቆጣጠራል። አሁን ላይ አርኤስኤፍ የራሱን ተቀናቃኝ መንግስት ለመመስረት እየተንቀሳቀሰ በመሆኑ ሱዳን ልክ እንደ 2011 ደቡብ ሱዳን ስትገነጠል እንደነበረው ለሁለተኛ ጊዜ የመከፋፈል አደጋ ተደቅኖባታል። በጀነራል አልቡርሃን የሚመራው የሱዳን መደበኛ ጦር በአሁኑ ሰዓት አብዛኛውን የሀገሪቱን ሰሜናዊና ምስራቃዊ ክፍል ይቆጣጠራል። ጀነራል አልቡርሃን በካን ቀይ ባህር ዳርቻ የምትገኘውን ፖርት ሱዳን ጊዜያዊ ዋና መስሪያ ቤትና የተባበሩት መንግስታት ድርጅት የሚቀበለው መንግስታዊ መቀመጫ አድርጓታል። ሰራዊቱ በቅርቡ በ2025 መጋቢት ወር ካርቱምንና ስልታዊ ጠቀሜታ ያላትን የገዚራ ግዛት ሙሉ በሙሉ መቆጣጠር ችሏል። ነገር ግን ካርቱምን ጨምሮ የተመለሱት ከተሞች በአየር ድብደባና በከባድ መሳሪያዎች ምክንያት የወደሙ ሆስፒታሎችና ባንኮች የፈረሱባቸው ባዶ ዛጎል ሆነዋል። ይህ ጦርነት የሱዳናውያን ብቻ አይደለም። ከጀርባው የዓለም አቀፍና ቀጠናዊ ኃይላት እጅ አለበት። ሱዳን በምስራቅ አፍሪካ ያላት ስልታዊ መገኛ የቀይ ባህር መስመር ባለቤትነቷና የናይል ወንዝ ተፋሰስ መሆኗ የውጭ ሀገራትን ፍላጎት ስቧል። የተባበሩት አረብ ኤሚሬትስና የአርኤስኤፍ ትስስር መደበኛው ሰራዊትና የተባበሩት መንግስታት ድርጅት ባለሙያዎች እንደሚሉት ዩናይትድ አረብ ኤሚሬትስ ለአርኤስኤፍ ዋና የገንዘብና የጦር መሳሪያ አቅራቢ ነች ይላሉ። መሳሪያዎቹ በቻድ በኩል ወደ ዳርፉር እንደሚገቡ ይናገራሉ። በተጨማሪም ሄሜዲቲ በቁጥጥር ስር ያሉትን የሱዳን የወርቅ ማዕድናት በኮንትሮባንድ ወደ ዩኤኢ በማጓጓዝ ለጦርነት ፋይናንስ ያደርጋል። ምንም እንኳን ዩናይትድ አረብ ኤሚሬትስ ይህንን ብታስተባብልም መረጃዎች ግን እውነታውን ያሳያሉ። የሊቢያው ጠንካራ ሰው ጀነራል ሀሊፋ ሀፍታር ለአርኤስኤፍ የጦር መሳሪያ ኮንትሮባንድና ተዋጊ በመላክ ይረዱታል ተብለው ይጠረጠራሉ። ግብጽ የናይል ወንዝ ፍሰትንና የድንበር ደህንነቷን ለማስጠበቅ ስትል የመደበኛውን ሰራዊትና የጀነራል አልቡርሃንን መንግስት በጽኑ ትደግፋለች። መደበኛው የሱዳን ጦር ከኢራን ዘመናዊ ድሮኖችንና የጦር መሳሪያዎችን እያገኘ መሆኑን መረጃዎች ያመለክታሉ። በቅርቡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጂ7 ስብሰባ ላይ ለአርኤስኤፍ የሚደረገው የጦር መሳሪያ አቅርቦት እንዲቆም ጥሪ አቅርበው ነበር። በሌላ በኩል ግን አዲሱ የአሜሪካ አስተዳደር ሰብአዊ እርዳታዎችን በመቀነሱ የቀውሱ ሰለባዎች ይበልጥ ተጎድተዋል። የብሪታንያ መሳሪያዎችን በተዘዋዋሪ መንገድ አርኤስኤፍ እጅ መግባታቸው በለንደን ፓርላማ ከፍተኛ ክርክርን አስነስቷል። በዳርፉር ክልል እየተፈጸመ ያለው ድርጊት የ2000ዎቹን አስከፊ የዳርፉር የዘር ማጥፋት ታሪክ የሚያስታውስ ነው። የአርኤስኤፍ ታጣቂዎች ታሪካዊ መነሻቸው የቀድሞ ጃንጃዊድ የተባለውና በዳርፉር ጥቁር አፍሪካውያን ላይ የዘር ማጥፋት በመፈጸም የሚከሰሰው ሚሊሻ ነው። ዛሬም በዳርፉር የሚኖሩ አረብ ያልሆኑ ማህበረሰቦች በተለይም የማሳሊት ወገኖች ለከፍተኛ ጉዳት ተዳርገዋል። አሜሪካ በይፋ ባወጣችው መግለጫ አርኤስኤፍ እና አጋር ሚሊሻዎች በዳርፉር የዘር ማጥፋት ወንጀል መፈጸማቸውን አረጋግጣለች። ወንዶችና ህፃናት በዘራቸው ምክንያት ብቻ ይገደላሉ። ሴቶችና ልጃገረዶች ደግሞ የጾታ ጥቃትና አስገድዶ መድፈር ይዳረጋሉ። የዩኤን መርማሪዎች ቡድን ሁለቱም ወገኖች የጦር ወንጀል መፈጸማቸውን ገልጿል። በተለይም አርኤስኤፍ ሴቶችን ሲያጠቁ አረብ የሆኑ ልጆችን እንድትወልዱ እናደርጋለን የሚሉ ዘረኛ ስድቦችን እንደሚሰነዝሩ ምስክሮች ተናግረዋል። የዓለም አቀፉ የወንጀለኞች ፍርድ ቤት ምክትል አቃቤ ህግ ናዝሃት ሻሚም ካሃን ለቢቢሲ እንደገለጹት ፍርድ ቤቱ የአርኤስኤፍ መሪዎችን በአልሻፍርና በኤልጄኔይና ከተፈጸሙት የሰዎች እገታ እና የዘር ማጥፋት ወንጀሎች ጋር የሚያገናኝ ተጨባጭ ማስረጃ አግኝቷል። ይህ ትልቅ ስኬት ሲሆን የድሮ ፕሬዝዳንት ኡመር አልበሽር ጭምር አሁንም በቁጥጥር ስር ውለው ፍርድ ቤት አለመቅረባቸው ይታወሳል። የዓለም የጤና ድርጅት መሪ የሆኑት ዶክተር ቴድሮስ አድሃኖም በተደጋጋሚ እንደገለጹት ዓለም አቀፉ ማህበረሰብ ለሱዳንና ለሌሎች የአፍሪካ ቀውሶች የሚሰጠው ትኩረት በሌሎች
በሌሎች የዓለም ክፍሎች ካሉ ቀውሶች ጋር ሲነጻጸር እጅግ አነስተኛና ፍትሃዊነት የጎደለው ነው። ሰብአዊ መብት ተሟጋቾች ይህንን የተረሳ ጦርነት ወይም the forgotten war ይሉታል። በአሁኑ ሰዓት በሱዳን ጦርነት ከ24 ሚሊዮን በላይ ሱዳናውያን ለከፍተኛ የምግብ እጥረት ተዳርገዋል። በአልፋሽር አቅራቢያ የሚገኘው ታዋቂው የዛምዛም የስደተኞች ካምፕ በረሃብ መመታቱን ብቻ ሳይሆን በአርኤስኤፍ ጥቃት ሙሉ በሙሉ ወድሟል። በጎ ፈቃደኞች እንደገለጹት በሀገሪቱ የነበሩት የምግብ ማብሰያ ማዕከላት 80 በመቶ ያህሉ በገንዘብና በእርዳታ እጥረት ተዘግተዋል። 19 ሚሊዮን የሚሆኑ የሱዳን ህጻናት ከትምህርት ገበታ ውጪ መሆናቸውን ዩኒሴፍ አስታውቋል። ይህም ያለ ዕድሜ ጋብቻንና የሴቶች ተጋላጭነትን በእጅጉ አነሮታል። የሱዳን ቀውስ የጀነራሎች የስልጣን ጥምና የውጭ ሀገራት የጥቅም ፉክክር የወለደው የንጹሃን መከራ ነው። በርካታ የሰላም ንግግሮች በሳውዲ አረቢያና በባህሬን ቢደረጉም እስካሁን ዘላቂ መፍትሄን ማምጣት አልተቻለም። ሀገሪቱ ወደ ሁለት የመከፈልና የመበታተን አደጋ ላይ ትገኛለች። ዓለም ለዚህ ቀውስ ጀርባውን መስጠቱ የታሪክ ተወቃሽ ያደርገዋል። የንጹሃን ሱዳናውያን በተለይም የሴቶችና የህፃናት ድምጽ ሊሰማ ይገባል። ውድ ግሎባል አዲስ ቤተሰቦች የሱዳን የእርስ በርስ ጦርነትና የውጭ ሀገራት ጣልቃ ገብነት ላይ ምን ሐሳብ አላችሁ? ሱዳን ከዚህ ማጥ ልትወጣ የምትችለው እንዴት ይመስላችኋል? ሐሳብና አስተያየቶቻችሁን በኮሜንት መስጫው ላይ አጋሩ። ለዛሬ ያዘጋጀንላችሁ የግሎባል አዲስ ትንታኔያችን ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ተመሳሳይ የሆኑ መሰል ጥልቅ ትንታኔዎች በየወቅቱ እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አትርሱ። ስለተከታተላችሁን ምስጋናችን ከልብ ነው። ሰላም ለኢትዮጵያ። ቸር ሰንብቱልን።